ሰላም እንዴት ናችሁ? በዛሬ ቪዲዮ ያው የፈንድድ አካውንት እንገዛለን ማለት ዲስካውንት ስለመጣ ያን ፈንድድ አካውንት ገዝተን ከዛም በኋላ እስቲ እሱን ነው ትሬድ እያደረግን እስቲ ምን እንደሚፈጠር አሁን እንዴት $1 ፈንድድ አካውንት የ$1000 አካውንት እንዴት መግዛት እንደምንችል አሁን በዚህ ቪዲዮ እናያለን። መጀመሪያ የምታደርጉት ጎት ፈንድድ ትሬደር ብላችሁ ትጽፉና ሰርች ታደርጋላችሁ። ከዛ ማለት እዚህ ጋር ያውና ዙም አድርጌ ያሳያችኋለሁ ትክክለኛው እንትን ማለት ነው። እሱን ትነኩና ትገባላችሁ መጀመሪያ ወደ ውስጥ። ከዛን ያው ኢንተርፌሱ እንደዚህ አይነት ነው። ከዛን ይሄው እንዲወርታችሁ ትመጣላችሁ። እዚህ ጋር ብዙ አይነት እንትን ነው ኢንስታንት አካውንት፣ ዋን ስቴፕ፣ ቱ ስቴፕ ምናምን አለ የቻሌንጅ አካውንት ማለት ነው። ያውና እዚህ ጋር እንዲህ እየቀያየራችሁ ማየት ትችላላችሁ። ይሄው እዚህ ጋር ሂሳብ ይቀያየርላችኋል። እና አሁን የምናየው $1 እንዴት መግዛት እንደምንችል ስለሆነ እዚች ጋር የሚታያችሁ ከሆነ ከዚች ጋር እቺኛውን እዚች ጋር ያለችዋን እሷን ትነካላችሁ። ከዛም በኋላ እዚች ጋር ሎጊን ማለት ሬጂስተር ስላደረኩ ቀጥታ ሎጊን ነው የምለው። እናንተ ካላደረጋችሁ እዚህ ጋር ጌት ፈንድድ ምናምን ትሉታላችሁ። ጉግል አካውንት ብቻ ማስገባት ነው የሚጠበቅባችሁ እና ሎጊን እለዋለሁ እኔ። ከዛ አውቶማቲክ ነው እኔን አየር ላይ ነው የሚያስገባኝ ምክንያቱም መጀመሪያ ተመዝግቤያለሁ። ለዛ አሁን እዚህ ጋር ያውና እንደዚህ አይነት ነው ኢንተርፌሱ። ያው በስልክ ነው ዴስክቶፕ ሞድ አብርቼ የምጠቀመው ለዛ ነው። እና እዚህ ጋር ሆም አለ ምናምን እንዳለ አለ እና እዚህ ጋር ማይ ኦፈር ይላል። እሷን ትነኩታላችሁ። ማይ ኦፈር ሲል ያውና ኦልሞስት ለኔ አሁን 3 ቀን ነው ቀረ እያለኝ ያለው። ከ3 ቀን በኋላ ይጠፋል። እና እኔ ይሄኛውን ነው ማሳያችሁ። ይሄኛውን ማለት ነው። እንትኑም ማንበብ ትችላላችሁ። እሱን በኋላ እናወራለን። እና እሱን ቪው ኦፈር ትሉታላችሁ። ከዛን ቀጥታ ያስገባናል። ይኸውና እንደዚህ አይነት ያው ከዛም በኋላ እዚች ጋር ክሌም ማይ አካውንት የሚለውን እንነካዋለን። ከዛም በኋላ ይኸውና እዚች ጋር ያመጣልናል። ከዛን ያው እዚች ጋር ሙሉ ነገር ተዘርዝሯል። እዚች ጋር እኔ ሙሉ ነገር ሞልቻለሁ። በጣም ይቅርታ ስልክ እየተደወለ እየጠራ ስለነበር ነው ይቅርታና እኔ እዚህ ጋር መሙላት ያለብኝን ነገሮች ስሜን ምናምን ሞልቻለሁ እንዳለ ሁሉንም ነገር እናንተም የሚጠይቃችሁን ኦፕሽን ያልሆነ ነገር ማለት ነው እነሱን ተሞሉለታላችሁ። ከዛን እኔን እዚች ጋር ሀገር ነው አሁን የቀረኝ ሶሪ ያው ፒሲ እስቲ የሆነ ቀን ላይ እንገዛለን ፈጣሪ ካለ። እና እንዲህ ካደረጋችሁ በኋላ እዚች ጋር ፔመንት ነው የምንመርጠው። እዚች ጋር እና መምረጥ እንችላለን እንደፈለግን። አሁን እኔ በክሪፕቶ ስለሆነ የምከፍለው እዚች ጋር ሆኗል። ከዛ እዚች ጋር አንብቤያለሁ የሚለውን እቺን ቲክ ታደርጉታላችሁ። ከዛም በኋላ ፕሌስ ኦርደር እንለዋለን ማለት ነው። ከዛን ይሄን ፔጅ ያመጣልናል። እዚች ጋር ምንም ነገር እንዳትነኩ። ያው እዚህ ጋር ራሱ ኮንፊርም ይላል አይደል? እሱ ነው በቃ ራሱ ይሁን። ከዛም በኋላ ያውና አማውንት ምናምን ትነኩታላችሁ። እንትኑ ማለት ይከብዳል በእርግጥ ማለት በቢትጌት መግዛት እንችላለን ምናምን፣ ግን እኔ በቴሌግራም ነው ዛሬ የምገዛውና የዚች ጋር የትኛውን በምንድን ነው የምከፍሉት እያለ ነው። በቢትኮይን ነው በዩኤስዲቲ ነው ምናምን ተመርጡለታላችሁ። እኔ እዚች ጋር በዩኤስዲቲ እለዋለሁ። ከዛን እዚች ጋር አሁን ኔትወርክ ይጠይቃችኋል። በየትኛው ኔትወርክ በትሮን ነው በሶላና ምናምን ይጠይቃል። እና እኔ አሁን በሶላና ነው የምከፍለው ምክንያቱም በትሮን ከከፈልኩኝ እንትን ፊው ከባድ ነው $3 ነው ፊ። በሶላና ደግሞ $1.5 ነው እሱም ፊ ከባድ ነው ግን ቢሆንም ይሻላል። እና ሌሎቹን ደግሞ ሰፖርት አያደርግም ቴሌግራም እና ሶላና የሚለውን እመርጣለሁ። ከዛን በ15 ደቂቃ ውስጥ ኤክስፐርድ ያደርጋል ይሄ እንትን። ስለዚህ የፈጠነ እቺኛዋን አድሬሱን ኮፒ እናደርግና እንወጣለን። ያው አሁን ቴሌግራም ላይ ነኝ። አሁን
ከቴሌግራም ወደዛ ስለምልክ በቴሌግራም ነው የሚገዛው ማለት በቢትጌት ምናምን ባላንስ ስላሌለኝ በዚች ባለችዋ ከዛ ዊዝድሮ የሚለውን እንነካለን። ከዛም በኋላ እዚች ጋር ኤክስተርናል ዋሌት ኦር ኤክስቼንጅ የሚለውን እንመርጣለን። ከዛን እዚች ጋር ዶላር የሚለውን ከዛን ዩኤስዲቲ እንነካለን። ከዛን እዚች ጋር የሆነ ኔትወርኮች ሰፖርት የሚያደርጋቸው ከዛን ሶላና ነው እኔ የመረጥኩት። ከዛን እዚች ጋር አድሬሱን ፔስት እናደርጋለን እዛ እየተቀበልነው ማለት ነው። ከዛ ኮንቲኒው እንላለን። ከዛን እዚች ጋር ስንት ዶላር ነው የምትልከው ነው የሚለው። ከዛ የእንትኑን እናመጣለን ባላንሱን የምንከፍለውን ባላንስ ከዛ ኮፒ አድርገን ነው የምናመጣው እና ፔስት እናደርጋለን እዚች ጋር ቀጥታ እዚህ ጋር እንዲጻፋ። ከዛም በኋላ ያው ሪቪው ዲቴል ትሉታላችሁ። ከዛን ይኸውና በዚህ ነው ወይ ምናምን ይላል። ስክሪንሾት እናድርገው ለማንኛውም። ከዛም በኋላ ይኸውና ሶላና በራሱ ፊ ይቆርጣል ምናምን እና ኮንፈርም ኤንድ ሴንድ እንለዋለን። እዚች ጋር አሻራ ጠየቀኝ እና ሞላውለት። ከዛን አሁን እዚች ጋር በኢሜል ኮድ ይመጣልሃል ምናምን እያለኝ ነው እና ሄደን ያው ኮዱን ላኩልኝ። ከዛን ያው ኮዱን አምጥቼዋለሁ ፔስት ማድረግ ነው። ከዛም በኋላ ዩኤስዲ ተልኳል ይኸውና ብሎ እንትን ብሏል ማለት ነው። ከዛ ደን እንለዋለን ማለት ነው። ከዛም በኋላ ወተን መጠባበቅ ነው። እዚች ጋር አሁን እዚች ጋር ተከፍሏል ተብሏል። ይኸው እዚች ጋር ከፍለሃል ምናምን ብሎኛል። ለዛ ባክቱ መርቻንት የሚለው እንነካለን። አሁን ወደ ኋላ ሪዳይሬክት አድርጎ ይመልሰናል ማለት ነው። እና እሺ አሁን ምንድነው እናደርጋ በቃ አሁን ገዝተናል። ለዛ እስቲ ሪፍሬሽ እናድርገውና ወደ መጀመሪያ ፔጃችን እንዲወስደን ዲስካውንት እንትን መውሰድ ትችላለህ እያለኝ ነው። እኔ አልፈልግም፣ እኔ ምንም ብር የለኝም። እዚህ ጋር አልፈልግም ለጊዜው ነው የሚለው መሰለኝ። ቀን እንገባለን ማለት ነው። እና እዚህ ጋር ማይ ኦፈር የሚለው ላይ አንድ ኦፈር አለን። እስቲ የሚለውን ይኸውና አሁን እዚህ ጋር ይኸውና ያው ገዝተናል ማለት ነው። አክቲቭ ነው ይኸው ሙሉ ነገር እዚህ ጋር ነው። ስክሪንሾት ማድረግ ባይደ በጣም ነው ደስ የሚለኝ። ጋላሪን እንዳለ የሞላው ስክሪንሾት ነውና እና የኛውን እስቲ ቪው ዳሽቦርድ እስቲ ላይቭ አካውንት ነው ይኸውና። ስለ ህጎቹ በደንብ አላወራንም። ኤክስፓየርድ ያደርጋል ከ30 ቀን በኋላ። ዴይሊ ድሮዳውን ያው $30 ነው። በጣም ሪስክ ማናጅመንት በቃ በጣም በጥንቃቄ እንሰራለን። እስቲ እና አሁን $1000 ነው ያለኝ። እሺ አሁን ትሬዲንግ ኦቨርቪው ካላንደር ምናምን ሙሉ ነገር እዚህ ያለ ማለት ነው። እና እዚህ ጋር ምንድነው ይሄ እቺኛዋ ቀጥታ እዛ የምንወስድባት ነው። እዛ የት መሰላችሁ ሜታ ትሬድ ጋር። እስቲ አሁን በዚሁ ኮኔክት እናርግና እሺ ሜታ ትሬድ 5 አሁን እዚህ ጋር ሜታ ትሬድ 5 በቃ እስቲ ኮኔክት እናርገው። እሺ እዚህ ጋር እንደምታየው ፋሪስ ማን ላይቭ አካውንት ይኸውና እዚህ ጋር ገዝተናል። $1000 አለን። አሁን ይኸውና በስነ ስርዓት ትሬድ ማድረግ እንችላለን ማለት ነው። እና ከነገ ጀምሮ ማለት ነገ አርብ ነው። አይ ቲንክ ነገ ትሬድ የምናደርግ አይመስለኝም። ግን ካሁን በኋላ እስቲ ስለ ራሴ ትንሽ እናወራለን። በቃ የዛሬ ቪዲዮ ይሄንን ይመስላል። ሰብስክራይብ ማድረግ እንዳትረሱ። በዚህ ቻናል ሌሎች ቪዲዮዎችንም እንለቃለን ምናምን አንድ ላይ እስቲ ጆርናል እያደረግን ምናምን ነገ በሌላ በቀጣይ ቪዲዮ ደግሞ ጆርናል ስናደርግ ማለት ምን አይነት ዌብ እንደምንጠቀም ሙሉ መረጃ አሳያችኋለሁ። ይመቻችሁ።